በትግራይና በኦሮሚያ አካባቢዎች ያጋጠሙን ፈተናዎች ከቤተ ክህነት አልፈው የህዝብም ጭምር እየሆኑ ስለመጡ የህዝቡን ጥያቄ በትክክል በማዳመጥ ሃይማኖቱንና ቀኖናውን በጠበቀ መልኩ በጥበብና በፍቅር ጥያቄያቸውን አክብረን መቀበል ያሻል። ጉዳታቸውንም መካፈል ይኖርብናል። በአጠቃላይ አባትና እናት ለልጆቻቸው የሚያደርጉት የሚገባውን በማድረግ ልናቀርባቸውና ልናቅፋቸው ይገባል። እኛ ያጎደልነው የተሳሳትነው እና ያስቀየምነው ካለም ይቅርታ ለመጠየቅም ሆነ ንስሐ ለመግባት ድፍረት